አምላኬ ሆይ ሰው አገር ላይ በእንግልት በልጅ ናፍቆት በህመም የምሰቃየውን ብላቴናህን ተመልከተኝ። ይህ ሁሉ ስቃይ እንዳይ ምን ነው ፈረድክብኝ ጌታዬ? የሾህ ሜዳ ላይ ባዶ እግሬን እንጓዝ ለምን ፈረድክብኝ? ፈተናዬስ ምን ነው ጸና አምላኬ? ኢዮብን በለምጽ ቁስል እንደፈተንክ የኔንም ጽናት በሚዛን ላይ ሊለካ ይሆን? ኧረ በቃ በለኝ ጌታዬ። ለዛ የሚሆን ጽናት የለኝም ጌታዬ ሆይ። ያን የሚሸከም ጫንቃ የለኝም ጌታዬ ሆይ። ኧረ በልኬ ፈትነኝ ጌታዬ። በልጆቼ ሕማም በልጆቼ ስቃይ አትቅጣኝ። እኔ ባሪያህ ንጹሕ ነኝ አልልም፣ ግን እስከ ጉድፌ ደግፈኝ፣ እስከ ጉድለቴ ልጄ በለኝ ጌታዬ ሆይ። እስከ እንከኔ ተቀበለኝ። አረ የት ነው ያለው አምላኬ? አረ ወዴት ልፈልግህ? ወዴት ፈልጌ አቤት ልበል? የት ነው ያለው አምላኬ? ጌታዬ ሆይ እውነት በመንበር አለ? አይዞህ የኔ ወንድም። አይዞህ። ምንድን ነው የተፈጠረ ችግር አለ? የሚገርም እኮ ነው። አሁን ፈጣሪን ወቅሼ ሳልጨርሰው አንተን ይላክልኝ። አይዞህ አይዞህ አይዞህ። ይገርማል። አይዞህ የሚለውን ቃል እንደ ትልቅ ነበር የሚናፍቀኝ የነበረው። ጉዴን ማዋየው ችግሬን የምነግረው ሰው አጥቼ ነው የከረምኩት። በተደጋጋሚ እኮ የምትሰራበት ቦታ ሄጄ ላገኘህ አልቻልኩም። በአንተ ምትክ ሌላ ሰው ነው ያለው። ስልክም ደጋግሜ ሞከርኩልህ፣ አታነሳም። አዎ ስልኬን መክፈት ስላልቻልኩ ተቋርጦ። አይዞህ አሁን ምንም ማልቀስ አያስፈልግም። ጠንከር ብለህ ማንኛውንም ችግር ለኔ ንገረኝ፣ እኔ አጠገብሃለሁ። ከየት እንደምንጀምረው ነው ግራ የሚገባኝ። ይቅርታ ግን